የሲዳማ ክልል ጥያቄ ብዙ ጣ ውረዶችን አልፎ ለህዝብ ውሳኔ ጥቂት ቀናት የቀሩበት ሁኔታ ላይ ነን ያለነው እና ምርጫ ቦርድ ባወጣው ፕሮግራም መሰረት ያስከደ ነው ያለው። እንግዲህ መመስገን ይገባል። ከብዙ እንቅልፍ ከብዙ ንትርክ በኋላ ባሉት ቀን በፕሮግራሙ መሰረት እየሄደ ነው ያለው። ቢሆንም ግን አለመሳካቱን የሚፈልጉ ረጃጅም እጆች መኖራቸው እሙን ነው። በዚህ ላይ ምን አይነት ጥንቃቄ መደረግ አለበት? ከዚሁ ጋር አያይዘ ምናልባት በቀሩት ጥቂት ቀናት ለህዝብ ውሳኔው የሚደረገው ዝግጅት ምን አይነት መልክ ሊኖረው ይገባል? ከህዝብ ውሳኔ በኋላስ የሚኖሩ የሽግግር ሂደቶች ምን መምሰል አለባቸው? የሚሉትን ሐሳቦች ብታነሳልን ምናልባት የሐዋሳ ውስጥ ደህደን እንዲቆይ አዲሱ የህግ ማዕቀፍንም በዛው ብታነሳ። ስለ ጥንቃቄው በተለያየ ጊዜ ደጋግመን ያነሳ ነው። መጀመሪያ ከምንም ነገር በላይ ከማንኛቸውም የግጭት ትንኮሳና ግብዣ ህዝቡ ራሱን መጠበቅ አለበት። በተለይ ወጣቶቹ እጅቶች ያልታሰቡት በጥንቃቄ ረገድ ሊያደርጉ የሚችሉት ብዙ ትንኮሳዎች ሊኖሩ ይችላሉ። ብዙ የግጭት ግብዣዎች ሊኖሩ ይችላሉ። ከዚህ በፊት እንዳየነው እነዛ አይነት ትንኮሳዎችን ቸል ብሎ ማለፍና ዋናው ነገር ላይ ዋናው ግብ ላይ ማተኮር አስፈላጊ ነው። ሁለተኛ ከጥንቃቄ አንፃር የመታዘብ ስራ በንቃት መደረግ አለበት። ምክንያቱም የድምጽ ቆጠራው የድምጽ አሰጣጡ እነዚህ ነገሮችን በንቃት መከታተል ለሬፈረንደሙ ሂደትም ውጤትም እንክብካቤ ማድረግ ነው። ይሄንን እንክብካቤ በማድረግ ረገድ በስፋት ህዝቡ ነቅቶ መከታተል አለበት። በተለያየ አደረጃጀት ደግሞ በታዛቢነት ቢሳተፍ መልካም ነው። እሱን በምን አይነት አደረጃጀት ትዝብት እንደሚደረግ አላውቅም። ነገር ግን በአጠቃላይ እንደዚህ ያሉ ግድፈቶች በሂደቱ ላይ እንዳይኖሩ ሂደቱንም ውጤቱንም የመንከባከብ በአጠቃላይ ይሄንን ታሪካዊ ወቅት የመንከባከብ ስራ ቢሰራ ጥሩ ነው ብዬ አስባለሁ። በዝግጅት ረገድ ህዝቡ ያለው ኃላፊነት ያው ድምጹን ማሰማት ነው። ያለምንም ኢንቲሚዴሽን ያለምንም ፍርሃት ብዙ ዋጋ የከፈለበት ብዙ ጣውረድ ያየበት ብዙ የስቃየበት ብዙ የናፈቀው ቀን ስለሆነ ለዚህ ሁሉም ሰው መምረጥ አለበት። ሁሉም ሰው ሄዶ መሳተፍ አለበት። ማንም ሰው በቸልተኝነት እንደዋዛ ሊያየው የሚገባ ነገር አይደለም። ምናልባት ከደረሰው ግጭት ባለፈው ከደረሰው ችግር በሐምሌ ከደረሰው ችግር የተነሳ አሁን ብዙ ዲስኢሉዥንመንት አለ፣ ብዙ ማዘን አለ፣ ብዙ ተስፋ መቁረጥ አለ። ማለት ዲፕረስድ የሆነ ማህበረሰብ ነው። ብዙ ነገር ለእግዚአብሔር መስጠት እና እንደዚህ አይነት ስሜት ይታያል በስፋት በሶሻል ሚዲያው ላይ ታያለ እና ይሄንን ስታይ ያው ምን ዋጋ አለው የሚል ስሜት ሊኖር ይችላልና እንደዛ እንዳይሆን በሙሉ ልብ የራሳቸውን ድምጽ ይሄ ትውልድ ኃላፊነቱ ስለሆነ የራሳቸውን ድምጽ ሳይንቁ በትጋት ሁሉም ሰው በጊዜ ወጥቶ በጠዋት ግርግር እስከመፈጠሩ በፊት ሰልፍ በዝቶ ይራዘም ሰዓቱ የናምን ከሚባል በፊት በጊዜ በጠዋት ወጥቶ ስርዓት ባለው መንገድ ለመምረጥ ሞራሉን ቢያበረታታ እና ቤተሰብ ያላቸው ሁሉን ነገር አዘጋጅተው ወጥተው ረጅም ጊዜ ሊወስድ ይችላል ተሰልፈው የሚጠብቁበት ምናምን ለዚህ ለህፃናትም ታስቦ በጊዜ ወጥቶ ሁሉም ሰው የመሳተፍ እድሉ እንዳያጣ አድርጎ መጠቀም አለበት ብዬ አስባለሁ። በመንግስት በኩል አይ ቲንክ የደቡብ ክልል መንግስት እስካሁን ድረስ እንግዲህ ከምርጫ ቦርድ በኩል ያለውን ጫና ሁሉ ተቋቁሞ ቅድመ ሁኔታ ወጥቶበት ህግ አውጣም ተብሎ እነዚህን ሁሉ አውጥቷል። ቢዘገይም ግድ ሆኖ መጥቶበት አድርጓልና በዛው የትብብር መንፈስ ቢቀጥል ከሲዳማ ሊቃን በኩል መቼስ ታሪካዊ ነው። ሐዋሳ ከተማ የክልሉ ዋና ከተማ ሆኖ የተወሰነ ጊዜ እንዲቀጥል መፍቀዳቸው እውነተኛ የሆነ የመተባበርና የመግባባት የመተሳሰብ መንፈስ ያሳየ ስለሆነ በዚህ ሊደነቁ ይገባል። ውሳኔውን የወሰኑት ሰዎችም የደቡብ ሰዎችም ይሄንን ጀስቸር የደቡብ የክልሉ ማለት ነው ሰዎችም ይሄንን ጀስቸር ተጠቅመው በፍጹም መተባበር መንፈስ የሚቆዩበት
በከተማ ውስጥ ምንም የተለየ ነገር ሳይፈጠር የሚቆዩበት ከከተማው አስተዳደር ጋር ምናልባት ውሳኔው ሲዳማ ክልል ይሆናል የሚል ከሆነ የህዝቡ ውሳኔ ከሚፈጠረው አዲስ ክልልና ከከተማው ከንቲባዎች ጋር የመስራት የትብብር መንፈስ ይዘው ሰንቀው በጉጉት የሚጠብቁት መሆን አለበት እነሱ። ምክንያቱም ክልልም ሆነ አልተቆነም እነሱ ኑሯቸው እዛው ነው። ከሚመጣው ከንቲባ ከሚመጣው ክልል ባለስልጣን ጋር ተባብረው መስራት አለባቸው። አንድ ጎረቤት ክልል ሆነ ማለት ነው፣ ግን ደግሞ በውስጡ ሆስት ያደረጋቸው ክልል ማለት ነው ሲዳማ። ስለዚህ ለእንደዛ አይነት ግንኙነት መዘጋጀት አለባቸው። በሽግግር ረገድ ኦልሬዲ እንግዲህ ከተማ ላይ የሚስማሙት ነገር አለ። ከዛ የከተማውን አንዳንድ የክልል ተቋማት የነበሩትን ተቋማት ደቡብ ክልል እንደየተጠቀመ ይቀጥላል። ከዛ ጋር ግን የሚጋራቸው የሲዳማ ክልል የሚሆነው የሚወስዳቸው አንዳንድ ነገሮች ይኖሩታል። እነዚህን በዝርዝር መደራደር መነጋገር ያስፈልጋል። አሁን ያለው ሁኔታ የትብብር ሁኔታ ስለሆነ ይህን ማድረግ የሚከብድ አይመስለኝም። ይህም የምንለው እንግዲህ ምናልባት ውሳኔው እኔ እንደማስበው የክልልነት የሚያጸና ይሆናል በሚል ማለት ነው። ክልል የሚሆን ስለሆነ ከወዲሁ ዝግጅት ማድረግ ያስፈልጋል። ተቋማቱን የቢሮዎቹን ምናምን እንዴት አድርገው እንደሚከፋፈሉ፣ ምን ያህሉን ለክልሉ መንግስት እንደሚተዉ፣ ምን ያህሉን ደግሞ ለምሳሌ ምክር ቤት ህንፃ ነው የጠቅላይ ፍርድ ቤት ህንፃ፣ ምክንያቱም ሁለት ጠቅላይ ፍርድ ቤት እዛው ከተማ ነው የሚቆየው። የፖሊስ ተቋም፣ እነዚህ ብዙ ነገሮች አሉና እነዚህ ነገሮች ምን ያህሉ የትኛውን ለማን ለክልል ለሲዳማ ክልል የትኛውን ለደቡብ ክልል እንደምንተው ምናምን የሚለውን በአሁን ባለው የትብብር መንፈስ በመግባባት ቢወስኑና ቢያጠሩ ከሽግግር አንፃር ከአሁኑ ቢዘጋጁበት ጥሩ ነው ብዬ አስባለሁ። ከተማ ውስጥ ሲቆዩ የደቡብ ክልል መንግስት ባለስልጣናት ለከተማው ከንቲባ ያላቸው አሌጀንስ ማለት ምን አይነት ግንኙነት ነው የሚኖራቸው? የኪራይ ነው? የእንግድነት ነው? የባለቤትነት ነው? እነዚህ ነገሮች በጥንቃቄ ማየት ያስፈልጋል። ማለት ያው በትብብር መንፈስ በጣም በትብብር መንፈስ ከዛ አልፎ የደቡብ ክልል የሲዳማ ክልል የሚሆን ከሆነ እንግዲህ አንዱ ማድረግ ያለበት ከወዲሁ አምሹር ተዘጋጅተውበታል። አውቃለሁ ዝግጅትም እንዳለ ህገ መንግስታቸውን ማዘጋጀት የክልል ህገ መንግስት የሲዳማ ክልል ህገ መንግስት ማለት ነው። የሲዳማ ክልል ሰንደቅ አሁን ዛሬ በቀረበው ክስ በጣም ልብ የሚሰብር ነገር ዛሬ ባየሁት በኤጀቶች ላይ በነታሪኩ ለማ ላይ በቀረበው ክስ ላይ አንዱ ከሚናገረው ከክሱ ዝርዝር የሚናገረው ነገር በህግ እውቅና ያልተሰጠውን ባንዲራ በማውለብለብ ይላል። የሲዳማ ክልል ይሆናል የሲዳማ ክልል ባንዲራ ተብሎ የታሰበውን ባንዲራ ማለት ነው። እና እንደዚህ አይነት የፖለቲካ ክሶች ለሰላምም አይበጁም። በተለይ አሁን ሬፈረንደሙ የሚካሄድ ከሆነና ክልልነቱም ማይቀር ከሆነ አንደኛ እነዚህ ልጆች የፖለቲካ ክስን የተፈጸመባቸው ይሄ ክስ ቆሞ ብሎ ቢሰናበት፣ ሁለተኛ ክሱም ራሱ ደግሞ ትክክል ያልሆነ ነው እና እሱን ቢያስቀሩ ጥሩ ነው። እንዲሁ እየተቋሰልን ወደ የማይቀረው ነገር ከምንሄድ በሰላምና በፍቅር በትብብር መንፈስ ብንሄድበት መልካም ነው ብዬ አስባለሁ። እና ባንዲራውን፣ ህገ መንግስቱን፣ የምልክቶቹን፣ የመንግስት አርማ ወዘተ እነዚህ ነገሮች በስነ ስርዓት ማዘጋጀት ያስፈልጋል። ስለ ሴሌብሬሽኑ፣ ስለ እነዚህ ነገሮች፣ ስለ ኢኖግሬሽን የመጀመሪያው የክልል ፕሬዚደንት ወይም ርዕሰ መስተዳደር ስለነዚህ ነገሮች በደንብ አድርጎ ማሰብ ያስፈልጋል። ምናልባትም ስለ ክልላዊ መዝሙር የሚያስፈልግ ከሆነ ስለ ያው መንግስት ስለሚሆን አሁን የፌዴሬሽኑ አባል የሚሆን መንግስት ስለሚሆን ከዚህ አንፃር ሙሉ ዝግጅት የመንግስት ዝግጅት በተረጋጋ መንፈስ ህግ ባለው ደንብ ባለው መንፈስ የሚያውጁበትን አዋጅም ማርቀቅ ያስፈልጋቸዋል። ክልሉን ክልልነት የሚያውጁበት የአጭር አዋጅ ማለት ነው። እንደገና የክልሉን ህገ መንግስት የሚያውጁበት የክልሉ መንግስት ተቋማት ደግሞ የሚመሰረቱበትን አዋጆች እንደዚሁ በረድፍ በተፋጠነ ስርዓት ማዘጋጀት ያስፈልጋል። የማይቀር ነገር ስለሆነ ወደዛው ካሁኑ ባለሙያዎቹ ቢያስቡበት መልካም ነው ብዬ አስባለሁ። ከዛ እንግዲህ አሁን ክልልነቱ ያልቃል እንጂ ያው የሀገራዊ ምርጫ የክልልና የወረዳ ምርጫ በዚሁ አመት ነው የሚሆነው። ስለዚህ
ክልሉ ውስጥ ደግሞ እነዚህን ነገሮች ታሳቢ አድርገው ሌላም ዝግጅት ያስፈልጋል ማለት ነው። በሬፈረንደም የሚወለደው አዲስ ክልል ነው እንጂ የክልሉ ተወካዮች ምናምን በትክክል የሚመረጡት በሚከተለው ምርጫ ነው። ስለዚህ ለዛ በደንብ መዘጋጀት እና ከምርጫ ቦርድ ጋር ደግሞ አዲስ ሪዲስትሪክቲንግ በዛ ክልል ውስጥ የሚሆነውን ማለት ነው በዛ ክልል ውስጥ የሚሆነው የፓርቲ አስተላለፍ እነዚህን ሁሉ ነገሮች በጥንቃቄ ማሰብ ያስፈልጋል። ሁለት ነገር ነው አብረው የሚመጣው ማለት ነው። ይሄን ሬፈረንደም እናደርጋለን ግን ከ6 ወር በኋላ ሌላ ምርጫ እንገባለን። ስለዚህ ከዛ ጋር የተያያዙ ነገሮችን ማየት ያስፈልጋል። ሌላ በሐዋሳ በክልሉ መንግስት በኩል አንዱ ቢቻል መደረግ ያለበት የፌደራል መንግስቱን ሎቢ ማድረግ አለባቸው። ምክንያቱም ለታሪክም ጥሩ አይደለም። በኮማንድ ፖስት ውስጥ ያለ ክልል ሬፈረንደም አደረገ ማለት ነፃና ገለልተኛ ምርጫ ሬፈረንደም ተካሄደ ለማለት አያስችልም። የደህንነት ስጋት እንዳለ ነው የሚያሳየው። ልጆቹ ይፈቱ፣ ኮማንድ ፖስት የተባለው ነገር ይነሳ እና በሰላማዊ ፌስቲቭ ሙድ ባለ ዴሞክራቲክ አምቢየንስ ባለው ሁኔታ የምርጫ ሁኔታ ቢካሄድ መልካም ነው ብዬ አስባለሁ። የክልሉ መንግስት የፌደራል መንግስቱ ጋር በመተባበር የኮማንድ ፖስት አስተዳደር የሚለው ነገር ቢያነሱላቸው መልካም ነው ብዬ አስባለሁ። ከዲጂታል አንፃር እነዚህን ካልኩ ይበቃኛል። አክቲቪስቶቹ የታሰሩት አሉ፣ እነሱ ቢፈቱ። ይሄ ዛሬ ቀረበ የተጻፈ የተባለው ክስ ዝርዝሩን ስታየው ብዙም ከህግ አንፃር ብዙም የሚያስኬድ አይደለም። ማስረጃም የሚቀርብበት ጉዳይም አይደለም። በአጠቃላይ የፖለቲካ ክስ ስለሆነ ትርጉም ያለው አይደለም። እነሱ የቆሙለት የታገሉለት ዓላማ ግብ ሊመታ ወደ ሬፈረንደም እየተካሄደ እነዛን ልጆች ግን በእስር ማቆየት ምንም ትርጉም ያለው ነገር አይደለም። ኢንፋክት ሬፈረንደሙ ላይ ጥቁር ነጥብ ይጥላልና ቶሎ ተፈተው ወደ ስራቸውን ገብተው ወደ ሬፈረንደሙ ማዘጋጀት ባሉት ቀኖች ውስጥ እንዲገቡበት ማድረግ ይሻላል ብዬ አምናለሁ። ከዛ በተረፈ እንግዲህ ያው የሲዳማ ህዝብ ትልቅ ቀኑ ነው ይሄ እና ትልቅ ቀኑ ነው ግን የነጻነት ቀን ብቻ ሳይሆን የሚከበር የሴሌብሬት የሚደረግ ቀን ብቻ ሳይሆን ኃላፊነት የሚመጣበት ቀን ነው። ስለዚህ አዲስ አመራር አዲስ ትውልድ ሲዳማን በዚህ ፖለቲክስ ኦፍ ዲፈረንስ ማለት ነው ከደቡብ ክልል ለመለየት ለብዙ አመት ታግሎ እኛ የተለየነን የራሳችን ክልል ሊኖረን ይገባል፣ የራሳችን የቻልን ብሔር ነን፣ የራሳችን አስተዳደር ሊኖረን ይገባል የሚል የፖለቲክስ ኦፍ ዲፈረንስ አካሂደው የመጣ ይሄንንም የተጎናጸፈ ድሉን የተጎናጸፈ ትውልድ ስለሆነ ትልቅ የፖለቲካ ኃላፊነት በእነሱ ላይ ስለሆነ አይኖች ሁሉ በእነሱ ላይ ስለሆኑ በተለይ ደግሞ በከተሞቻቸው ውስጥ የሚኖሩ ብዙ ብሔር ብሔረሰቦችና ህዝቦች ስላሉ ከነዚህ ጋር በሰላም ተያይዞ በፍጹም የሲዳማ ተቀባይ እንግዳ ተቀባይ ባህል መሰረት የሚያስተዳድሩ ብዙ መሪዎች በክልል ደረጃ ብቻ ሳይሆን በዞኖች እና በወረዳዎች ብዙ የአመራር ብቃት ያላቸውን ልጆች የሚፈጥሩበት ጊዜ ስለሆነ ወገብ ጠበቅ አድርጎ ለአመራር ራስን ማዘጋጀት ለኢጀቶቹ ተላልፍ ነው ማለት ነው። ለአሁኑ ብቻ ሳይሆን ከምርጫ በኋላ ክልሉን ለመረከብና ለማስተዳደር በተለይ ደግሞ በድንበር አካባቢ ያሉ ግጭቶች እንዳይከሰቱ እርምጃ ለመውሰድ አገርን ለማስታረቅ ሕዝብን እጅ ለእጅ ለማያያዝ ለማስተባበር የሚረዳ ብቃት የአመራር ብቃት ያለው ትውልድ ማውጣት እንዲችሉ ቢዘጋጁ ለዚህ ደግሞ ያው እስር ቤት ያሉት ልጆች መፈታታቸው በጣም ብዙ ትርጉም አለው። ኮማንድ ፖስቱ መነሳቱ ሰዎች በደንብ ራሳቸውን እንዲገልጹ እድል ይኖራል። ስለዚህ ያ ቢደረግ መልካም ነው ብዬ አስባለሁ። ዶክተር ጸጋዬ በጣም አመሰግናለሁ። በሲዳማ ሚዲያ ኔትወርክ ስም በሌላ ዝግጅት እስከምንገናኝ እንግዲህ የኔም በዚሁ አጠናቃለሁ። የቀሩ ሀሳቦች አሉ ብለህ ወይም መነሳት አለባቸው የምትላቸው ሀሳቦች ከሌሉ እንጨርሳለን እዚሁ ላይ? ጨርሻለሁ። አመሰግናለሁ። በጣም መልካም ጊዜ። ዛሬ አክብሩልኝ።